ሰላም ሰላም እንዴት ናችሁ የዩቲዩብ ቻናል ቤተሰቦች ዛሬም እንደ ሁል ጊዜው ለህይወታችሁ የሚጠቅም ነገር አቀርብላችኋለሁ አብራችሁን ቆዩ ቻናሉን ያልተቀላቀላችሁ ቤተሰብ ያልሆናችሁ ካላችሁ ቤተሰብ ሁኑ ሰብስክራይብ ላይክ ኮሜንት ሼር አድርጉ ትጠቀሙበታላችሁ ወደ መልእክቴ ስገባ ዛሬ የማስታወስ ችሎታችሁን ማስተዳደር እንዴት እንደምትችሉ እንመለከታለን አንድ ሰው ስለራሱ ከሚናገራቸው አሳዛኝ ቃላት አንዱ ረሳለው የሚለው ነው ይህ ቃል ከማሳዘንም በላይ ወደ ኋላ የሚጎትት ነው ለምሳሌ እጅግ አስፈላጊ የሆነ ቀጠሮ በመርሳታችሁ የሚያጋጥማችሁ መዘዝ አስቡ የጋብቻ ክብረ በዓል ልደት ወይም ሌላ አስፈላጊ ቀን ስትረሱ አንዳንድ ጊዜ ስለሚያስከትለው ሐዘን አስቡ አንድ ተማሪ ወሳኝ የሆነ ፈተና ከመውሰዱ በፊት አይምሮ ውስጥ ያለውን ነገር በሙሉ ቢረሳ ምን ሊፈጠር እንደሚችል አስቡ አንድ ተዋናይ ልክ መድረክ ላይ ሲወጣ ያጠናው ነገር ቢጠፋበት የሚሰማውን ሀፍረት አስቡ አንድ የሽያጭ ባለሙያ ምርቱን በሚያስተዋውቅበት ጊዜ ለደንበኛው ጠቃሚ የሆነ ነገር ችላ በማለቱ እንዴት ሽያጭ ሊያጣ እንደሚችል አስቡ ነገር ግን ትውስታውን የመቆጣጠር ችሎታ ካለው ሽያጩን ሊያድነው ይችላል ዝሆንን እንደምሳሌ አድርገን ብንወስድ ዝሆን ነገሮችን በፍጹም አይረሳም ሁሉን ነገር ያስታውሳል ይባላል ነገር ግን ዝሆን ትውስታዎቹን መምረጥና ማስተዳደር አይችልም እኛ ሰዎች ግን አስፈላጊ የሆነውን አስቀምጠን አስፈላጊ ያልሆነውን የመተው ችሎታ አለን በሰዎችና በዝሆኖች መካከል ያለው ልዩነትም ይህ ነው ዝሆኖች የማስታወስ ችሎታቸውን መቆጣጠር አይችሉም ሰዎች ግን በብዙ ምክንያቶች ማስታወስ ያስፈልጋቸዋል በተጨማሪም ትክክለኛውን ነገር በትክክለኛው ጊዜ ማስታወስ አለባቸው ከእንስሳቶች በጣም የምትረሳው ደግሞ በቅሎ እንደሆነች ይነገራል በተለምዶ በቅሎ ግትር እንደሆነችና እኛ እንድታደርግ የምንፈልገውን ማድረግ እንደማትፈልግ እናስባለን የእንስሳት አሰልጣኞች ግን በቅሎ እንድታደርግ የምንፈልገውን የማታደርገው አሁን ያሳያችኋትን ከጥቂት ደቂቃዎች በኋላ የምትረሳ በመሆኑ እንደሆነ ይነግሩናል ነገር ግን እኛ ዝሆኖችም በቅሎችም አይደለንም በፈጣሪ አምሳል ውብ ተደርገን የተፈጠርን ፍጥረታት ነን መምረጥና እንዴት እንደሆነ ስናውቅ የማስታወስ ችሎታችንን መቆጣጠር እንችላለን የማስታወስ ችሎታችንን መቆጣጠር ይህን ያህል አስፈላጊ ሆኖ ለምንድን ነው ምክንያቱም ቀላል የሆነው ስምን የማስታወስ ድርጊት በሮችን ሊከፍትላችሁ ሰዎችን በአንድ ጊዜ ከጎናችሁ ሊያሰልፍላችሁና አስፈላጊ የሆነ ኃይል ሊሰጣችሁ የሚችል ሲሆን ያንን ስም መርሳትም በሮች እንዲዘጉባችሁና ውጪ እንድትቀሩ ሊያደርጋችሁም ይችላል በተጨማሪም ካለበቂ ምክንያት መገኘት ያለባችሁ ቦታና ጊዜ አለመገኘትም ተሸናፊ ያደርጋችኋል ቀጠሮን መርሳት ደግሞ ገንዘባችሁን እንዲሁም ስራችሁን ሳይቀር ሊያስከፍላችሁ ይችላል አንዳንድ ዶክተሮችና የጥርስ ሐኪሞች ወደ እነርሱ ለመሄድ በተያዘላችሁ ቀጠሮ ካልተገኛችሁ ያስከፍሏችኋል የትዳር አጋራችሁን የልደት ቀን መርሳት ደግሞ ምን እንደሚያስከፍላችሁ አልነግራችሁም ታውቁታላችሁ በሌላ በኩል ደግሞ ጥሩ የማስታወስ ችሎታ ስሞችን የማስታወስ ችሎታ ብቻ እንኳን ተአምር ሊሰራ ይችላል ደግሞ የሰዎችን ስም ማስታወስ ሰዎችን ትልቅ ቦታ እንዳላቸው እንዲሰማቸው ያደርጋል አንዳንድ አስደናቂ የማስታወስ ችሎታ ያላቸው ሰዎች አሉ ከነዚህ ሰዎች መካከል አንዷ እናቴ ናት አስታውሳለሁ ልጅ ሳለሁ የምታውቃቸውን ሰዎች ስልክ ቁጥር በሙሉ በቃሏ በማስታወስ ትነግረን ነበር እኛም በጣም ያስገርመን ነበር ነገሮችን ለማስታወስ እንዲረዳችሁ የምትጠቀሙት ብዙ መንገዶች አሉ ከዚህ ቀጥዬ ትውስታችሁን ለመቆጣጠር የሚረዳችሁን 10 መመሪያዎች እነግራችኋለሁ አንደኛ በትውስታችሁ ባንክ ውስጥ ሂሳብ ክፈቱ አይምሯችሁ ትልቅ ባንክ እንደሆነ አድርጋችሁ አስቡ እናም ገንዘባችሁን በጥንቃቄና በጥበብ እንደምታስተዳድሩት ሁሉ ትውስታችሁንም በጥንቃቄና በጥበብ ማስተዳደር ማለት ነው ሁላችንም የትውስታ ባንክ አለን በዚህ በኩል እኛ በአለም ላይ ያለን እጅግ ድንቅ ኮምፒውተሮች ነን ልክ እንደማንኛውም የገንዘብ ባንክ አንድ ሰው በየጊዜው ተቀማጭና ወጪ ማድረግ የሚችልበት ቦታ ሆኖ ይሰራል በየቀኑ በእያንዳንዱ ቅጽበት አውቀንም ሆነ ሳናውቅ በትውስታ ባንካችን ውስጥ ተቀማጭ የምናደርጋቸው ነገሮች አሉ በአብዛኛው የምናደርገው ግን ሳናውቅ ነው የትውስታ ባንኩም ያለማቋረጥ ስሞችን ገጽታዎችን ቀኖችን ሁኔታዎችን ስሜቶችን ሐሳቦችን እውነታዎችን ምስሎችንና ሌሎች መረጃዎችን በተቀማጭነት ይቀበላል የስነ ልቦና ባለሙያዎች እንደሚነግሩን ተኝተን እንቅልፍ ወስዶን እንኳን አይምሯችን ተቀማጮችን በመቀበል ላይ እንደሆነ ነው ለባንኩ ብንነግረውም ባንነግረውም ተቀማጮች መኖራቸው አይቀርም በዛ ላይ የትውስታ ባንክ እንደ ገንዘብ ባንኮች የሥራ ሰዓት የለውም ሁሉ ጊዜ ክፍት ነው በትውስታ ባንካችሁ ውስጥ ሂሳብ መክፈት የምትችሉት በቀላሉ ለራሳችሁ ከአሁን በኋላ ትውስታዬን የማስተዳድረው የገንዘብ አጠቃቀሜን እንደማስተዳድረው ነው በማለት ነው ከዚያ ተቀማጮቻችሁን ለመቆጣጠርና ምን ማስቀመጥ እንዳለባችሁ ለመወሰን ትልቅ ጥረት ማድረግ ይኖርባችኋል
ቀጥሎም ትውስታችሁን በትክክለኛው ጊዜ ለማውጣት በማወቅ ላይ የተመሰረተ ጥረት ታደርጋላችሁ። ከዚያ ለራሳችሁ ትውስታው ተቀማጭ እንደተደረገ እንዲያምን ታደርጋላችሁ። ወደ መስኮቱ ሄዳችሁ የምትፈልጉትን ማውጣት እንደምትችሉ ለራሳችሁ አሳውቁት። አይምሯችሁ እንደ ባንክ እንደሆነ አስቡ። የገንዘብ ከፋዮችን መስኮቶች ተመልከቱ። በምናባችሁ የ24 ሰዓት አገልግሎት የሚሰጥ ባንክ ይታያችሁ። ከዚያ ራሳችሁን ወደ መስኮቱ በመጠጋት ይህንን ተቀማጭ ማድረግ እፈልጋለሁ ወይም ያንን ወጪ ማድረግ እፈልጋለሁ ስትሉ ተመልከቱ። ቀጥሎም የባንኩ ሰራተኞች እሺ ብለው በፈገግታ ሲመልሱላችሁ ተመልከቱ። ይሄ ቀልድ ይመስላል፣ ነገር ግን ምናብ ለትውስታ ትልቅ አስተዋጽኦ አለው። የትውስታ ባንካችሁ ሁልጊዜ ስኬታማ እንደሆነ እወቁ። የገንዘብ ባንክ በፌዴራል ኤጀንሲ ዋስትና እንደሚሰጠው ሁሉ የእናንተ የትውስታ ባንክም የኤጀንሲ ዋስትና አለው። ያም ኤጀንሲ እናንተ ናችሁ። ሁለተኛ፣ በባንክ ላይ የሚደረጉ ጥቃቅን ጉዳዮችን አትመልከቱ። አይምሯችን በአብዛኛው በጥቃቅንና በፍሬቢስ ነገሮች የተጨናነቀ ከመሆኑ የተነሳ በእነርሱ መካከል መንገድ ማግኘት በጣም አስቸጋሪ ነው። ስለሆነም ትውስታችሁን በተሻለ ሁኔታ ለማስተዳደር ከትውስታ ባንካችሁ ውስጥ ጥቃቅንና አላስፈላጊ ጉዳዮችን ማውጣት ያስፈልጋል። በቴሌቪዥን እንኳን የምትመለከቱትን ምረጡ። ርካሽ ሐሳቦችን፣ የእርቃን ምስሎችን የሚያሳዩ መጽሐፎችን፣ መጽሔቶችንና ፊልሞችን እንዲሁም አሉባልታ የሚያስተላልፉ ሚዲያዎችን ጭምር ማስወገድ ያስፈልጋል። በእነርሱ ምትክም የትውስታ ባንካችሁን በጥሩ መጽሐፍት፣ በስዕሎች፣ መረጃ ሰጪ በሆኑ መጽሔቶችና በጥሩ ሙዚቃ መሙላት የተሻለ ነው። እነዚህ አይምሯችሁን አያጨናንቁም። ሶስተኛ፣ ሰሌዳውን በማጽዳት በየቀኑ አዲስ ጅማሬ አድርጉ። አይምሯችሁን ማጽዳትና ልታስታውሷቸው የምትፈልጓቸውን አዳዲስና ጠቃሚ መረጃዎች እንዲቀበል ማድረግ አስፈላጊ ነው። የአይምሯችሁ ሰሌዳ አስቀድማችሁ ከተጠቀማችሁባቸው ነገሮች ካልጸዳ አዲስ ነገር የምትጽፉበት ቦታ አታገኙም። ሁላችንም ዓመታት እያለፉ ሲሄዱ መልካም ነገሮችን የማስታወስ እና መጥፎ ነገሮችን በማስወገድ የአይምሯችንን ሰሌዳ የማጽዳት ዝንባሌ ይኖረናል። ለዚህ ጥሩ ምሳሌ የሚሆኑት ከጦርነት የተመለሱ ሰዎች ናቸው። እነዚህ ሰዎች ጊዜያት እያለፉ ሲመጡ ስለ ጦርነት፣ ስለ ውጊያ፣ ስለ መቁሰል፣ ስለ መሞት የመሳሰሉትን ረስተው የሚያስታውሱት ከቤተሰብ የሚላክላቸውን ደብዳቤዎች፣ ይሰጣቸው ስለነበረው የጥቂት ቀናት እረፍት፣ በእነርሱ ቡድን ውስጥ ስለነበረው መተሳሰብና ወዳጅነት ይሆናል። የአእምሮ ሰሌዳን ማጽዳት መባረክ ነው። በልጅነታችሁ አስተማሪ ሲያዛችሁ ታደርጉ እንደነበረው ያንን ጥቁር ሰሌዳ አጽዱ። በድጋሚ እንደ ልጅ ሁኑ። የጸዳው ሰሌዳ ላይ የሚጻፈው አዲስ ነገር በጣም የሚያምር ነው የሚሆነው። አራተኛ፣ ቃላትን ከነገሮች ጋር አዛምዱ። አንድ ነገር ሁልጊዜ ሌላ ነገርን እንድናስብ ማድረጉ እውነት ነው። ለምሳሌ ገናን ብትወስዱ የገና ዛፍ ላይ የሚደረጉትን ጌጦች ወዘተ እንድታስቡ ያደርጋቸዋል። አረብ ሀገራትን ስታስቡም የነዳጅ ዘይት ነገር ወደ ትውስታችሁ ይመጣል። ቃላትን ከነገሮች ጋር ማዛመድ ትውስታችሁን ለማስተዳደር እጅግ የሚረዳ የሆነውም ለዚያ ነው። በተለይ ስሞችን፣ ቦታዎችን እና ገጽታዎችን ለማስታወስ በጣም ምርጥ ነው። ማዛመድ የሚለው ቃል ለቀለማት፣ ለወቅቶች፣ ለከተሞች፣ ለሀገራት፣ ለፊልሞች፣ ለግጥሞች ሳይቀር የሚሰራ ነው። የቀለማት ትስስር፣ አበቦች፣ ቀለማት ሁሉ ስሞችንና ቦታዎችን ለማስታወስ የሚረዱ ነገሮች ናቸው። ስምንም ሆነ ቀንን በሚመቻችሁ መንገድ ከሚመቻችሁ ነገር ጋር በማዛመድ ለማስታወስ ሞክሩ። የራሳችሁን ዘዴ ፍጠሩ። ያንን በማድረጋችሁ ደስተኛ ትሆናላችሁ። አምስተኛ፣ በትውስታችሁ አትተማመኑ። ትውስታ ጨዋታ መጫወት ይወዳል። ከፈቀዳችሁለት እውነተኛ ቀልደኛ ይሆናል። ቀልዱ ግን ሁልጊዜ እናንተ ላይ ነው። በመሆኑም እየተነጋገርን ያለነው ትውስታችንን ስለማስተዳደር እስከሆነ ድረስ ትውስታችሁ እናንተን ከሚያታልላችሁ ይልቅ እናንተ ትውስታችሁን አታሉት። ለዚህም የምታታልሉትና የምትጫወቱበትም ነገሮችን በመጻፍ ነው። በተለይ ንግድ ላይ ያላችሁ የሽያጭ ሰዎች ከሆናችሁ አንድ ሰው የሚወደውን ነገር፣ ስለ ቤተሰቡ የነገራችሁን እንዲሁም ስለ ስራው የነገራችሁን ነገር መጻፍ በድጋሚ ያንን ሰው ስታገኙት ወይንም እናንተ ጋር ሲመጣ ስለዚያ ሰው ሁሉንም ነገር በደንብ እንድታስታውሱ ይረዳችኋል። እነዚያን ነገሮች ደግሞ ማስታወሳችሁ ያ ሰው እንዲደነቅና እንዲደሰት ብሎም ምርታችሁን እንዲገዛ ያደርገዋል። ይህ ዘዴ ቀጠሮዎችን፣ ፕሮግራሞችን፣ ክብረ በዓላትን ለማስታወስ በጣም ወሳኝ ነው። እናም ትውስታን ከመተማመን የሚጠብቀን መንገድ ነው። በተጨማሪም ለምሳሌ በቀጣይ ቀን ልናደርጋቸው የምንፈልጋቸውን ነገሮች በመጻፍ በኪሳችን ወይም በቦርሳችን ይዘን ቀጣይ ቀን ሲመጣ እነዚያን የጻፍናቸውን ነገሮች በመመልከት በቅደም ተከተል መተግበር ነገሮችን እንዳንረሳ ይረዳናል። ስድስተኛ፣ ትውስታችሁን ግራ አታጋቡ።
አንድን ነገር በግልጽ እንድታስታውሱት በትውስታ ባንካችሁ ውስጥ ማስታወስ የሚገባችሁን ዋና ነገር ብቻ አስታውሱ እንጂ ስለዚያ ነገር አላስፈላጊ ነገሮችን በማሰብ ትውስታችሁን ግራ አታጋቡ። 7ኛ የትውስታ ወጥመዶችን አስወግዱ። ልትወድቁበት የምትችሉበት እጅግ መጥፎ የሆነው ወጥመድ ለመጨረሻ ጊዜ የተናገራችሁትን ነገር መርሳት ነው። ይህ የሚከሰተው ሁልጊዜ እውነት የማትናገሩ ከሆነ ነው። እውነታው ውሸትን ከማስታወስ ይልቅ እውነትን ማስታወስ ቀላል መሆኑ ነው። አእምሯችን ውሸት የሆነው ነገር ውሸት መሆኑን ስለሚያውቅና በምስልም በማስረጃም ቀርጾ ስላልያዘው እንድንረሳው ያደርገናል። ለምሳሌ የሆነ ሰው የራስ ምታታችሁ እንዴት ነው ብሎ ቢጠይቃችሁና እናንተ ምንም ሳይገባችሁ ቀርቶ የምን የራስ ምታት ብላችሁ ብትመልሱለት ከዚያ ሰውየው ግራ ተጋብቶ ትላንት ልምጣ ስል ራስ ምታት አሞኛል ብላችሁ እንደነበር ቢነግራችሁና ቢያስታውሳችሁ አያሳፍርም? በተለይ ውሸቱ ከቀጠሮ ወይም ከፕሮግራም ወይም ከቢዝነስ ስብሰባ ወይም ደግሞ አስፈላጊ ከሆነ ማህበራዊ ግንኙነት ጋር የተገናኘ ከሆነ ውጤቱ ከማሳፈርም በላይ ሊሆን ይችላል። እውነትን መናገር ራሳችሁን ከትውስታ ወጥመዶች እንድትጠበቁ ያደርጋችኋል። እውነት የምትናገሩ ከሆነ ለመጨረሻ ጊዜ የተናገርኩት ምን ነበር ብላችሁ ማሰብ አይጠበቅባችሁም። 8ኛ ድግግሞሽን ተጠቀሙ። ይህ ቴክኒክ ስሞችን፣ ቀኖችን፣ ሰዓታትንና ሌሎች ብዙ ነገሮችን እንድታስታውሱ የሚያደርግ ምርጥ ቴክኒክ ነውና ተጠቀሙበት። የሆነ ሰው ስሙን ሲነግራችሁ በግልጽ ፈገግ ብላችሁ ስምህን እንደገና ትነግረኛለህ ለማስታወስና እርግጠኛ ለመሆን ነው ማለትም ትችላላችሁ። ያን ያህል ቀላል ነው። ከዚያ መልሶ ሲነግራችሁ እናንተም ጮክ ብላችሁ ድገሙት። ድግግሞሽን መጠቀም በትውስታችሁ ውስጥ ያሉትን ነገሮች የሚጠግንና አንድን ነገር መላልሳችሁ በማምጣት ትውስታችሁን ማስተዳደር የሚያስችል ነው። ስለዚህ ለሌሎች አስፈላጊ ነገሮችም ይህንን ቴክኒክ ተጠቀሙ። 9ኛ አእምሯችሁን በስራ የተጠመደ አድርጉ። ጥቅም ላይ ያልዋለ ስራ ፈት አእምሮ እናንተ በፈለጋችሁ ጊዜ በፍጥነት ስራ ላይ አይውልም። ሁሌ ባይሆንም በተሳሳተ ጊዜ የተሳሳተ ነገር መናገር ነገሮችን የምትረሱ መሆናችሁን የሚያመለክት ብቻ ሳይሆን ትክክለኛውን ነገርና ትክክለኛውን ሰዓት የምትረሱና አእምሯችሁ ሰነፍ መሆኑን ሊያመለክት ይችላል። በስራ የተጠመደ አእምሮ ነገሮችን ለመርሳት ጊዜ የለውም። በስራ እንዲጠመድ ባደረጋችሁት መጠን የተሻለ እንዲሰራ ታደርጉታላችሁ። ትውስታ አንድም የሚዳብረው አእምሯችሁን በከፍተኛ መጠን በመጠቀም ነው። የማስታወስ ችሎታን ማሰልጠን የምትችሉት ልክ ሌላ ማንኛውንም ነገር እንደምታሰለጥኑት ነው። የሰለጠኑና ያልሰለጠኑ ትውስታዎች እንጂ መጥፎ የማስታወስ ችሎታ የሚባል ነገር የለም። ስለዚህ አእምሯችሁ በስራ የተጠመደ እንዲሆን አድርጉት፣ አሰልጥኑት። ከዚያ በዚያ ስልጠናም ትውስታችሁ ያድጋል፣ ይዳብራል። 10ኛና የመጨረሻው መርሳታችሁን አስታውሱ። ይህ ህግጋት ትውስታችሁን በማስተዳደር ውስጥ እጅግ አስፈላጊ ከሆኑት ህግጋት አንዱ ነው። ትውስታችሁን ለማስተዳደርና አእምሯችሁ እንዳይጎዳ ሰው የበደላችሁን መርሳት፣ እያንዳንዱን ጉዳት መርሳት፣ እያንዳንዱን ደስ የማይል ትውስታ መርሳት በጣም ጠቃሚ ነው። እያንዳንዱን ንዴት በውስጡ የሚይዝና የሚያስቀምጥ ሰው ወዲያውኑ ምሬት ያንጸባርቃል። ስለዚህ ሰዎችን ይቅር ማለት መልካም ነው። መርሳት ደግሞ የበለጠ የተሻለ ነው። ስድብን በስድብ መመለስ፣ ቂም መያዝ ቀላል ነው። ነገር ግን ያ ትንሽ ሰው ያስብላችኋል። ጠርጋችሁ ብታስወግዱ የተሻለ ነው። እነርሱን ማስወገድ ትልቅ ሰው ያደርጋችኋል። የማይጠቅም ውስጣችሁን የሚጎዳን ነገር መርሳት እንዳለባችሁ አስቡ። እስካሁን 10ሩን ትውስታን ለማስተዳደር አስፈላጊ የሆኑ ህግጋት አይተናል። 10ሩንም በተቻላችሁ መጠን በትክክል ለመከተል ሞክሩ። ብዙ ጊዜ እንደ ገሌ አይነት ትውስታ ቢኖረኝ እመኛለሁ እንላለን። ነገር ግን ምኞት ብቻውን ያንን አያደርግላችሁም። የማስታወስ ችሎታ በስራ የሚገኝ ነው። ስለሆነም የተሻለ ትውስታ ለማግኘት ስሩ። የእውነት የምትቸገሩበት አይነት የመርሳት ችግር ካለባችሁ መመሪያዎቹ ውስጣችሁ ሰርጸው እንዲገቡ የዚህኛውን ቪዲዮ መልእክት ደግማችሁ አድምጡት እያልኩ የዛሬውን ሐሳቤን በዚሁ ልቋጭ። ሐሳብ፣ አስተያየት እንዲሁም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ አነባዋለሁ። በቀጣይም እንዳቀርብላችሁ የምትፈልጉት ርዕስ ካለም ጠቁሙኝ። እስከመጨረሻው አብራችሁኝ ስለነበራችሁና ስለተከታተላችሁኝ ከልቤ አመሰግናለሁ። ቻው።